ሰሚያለሽ ሩታ ዛሬ ፕሮግራም ነበረው ከእህቱ ጋር ገባሽ አይደል? ፕሮግራም ነበር ምንም ፕሮግራም። ሰላም ውዶችዬ እንዴት ዋላችሁ? ደህና ዋላችሁ ወይ? ሰላም ዋላችሁ ወይ? እንግዲህ የዛሬ ቪዲዮ ይሄ መስሎ መጥቷል። በጣም ይደብራል ጌታ። እኔ በሌላ ነገር ይመጣሉ ብዬ አስቤ ነበረ። እንደዚህ ብለው መጡ እና ይሄ ሁሉ ውዥብር ምንድነው? አረ ቡዜ ተረጋጊ ባክሽ ተረጋጊ። ረታይ ፈጠርሽ ልኡሌ እንኳን እንዴት እንደሚያይሽ ልኡሌ እንደ ለልኡሌ ስቲ እንኳን አትረጋጊም። ምንም ማያቅ ነው እንደሚመስልሽ? አው ሀቢብቲ 1 አመት ሊሞላው እኮ ነው። አሁን 8 ወሩ ነው። በደንብ ያውቃል ይሄው እንዴት እንደሚያይሽ ልኡሌ ራሱ ይታዘብሻል። ፕሊስ በቃ ከመሃላቸው ውጪ፣ በቃ ከመሃላቸው ውጪ። ምንድነው ይሄን አህል እንዴ? ይችላሉ፣ መብታቸው ነው። መዝናናት መብታቸው ነው። ምንድነው እንደዚህ እንዴ? ነፃነት ማሳጣት፣ ሰው ነፃነት ማሳጣት ምንድነው? አንቺ ሲጀመር አያገባሽ። የትም መዝናናት መብታቸው ነው። የትም ባልና ሚስት ናቸው። ፈጣሪ ልጅ ሰጥቷቸዋል። የልጅ እናትና የልጅ አባት ናቸው። የትም መዝናናት መብታቸው። ስለዚህ ማንም አያገባውም እንዴ? ማንም አያገባውም። በቃ ምን ሆናችሁ ነው? ተዋቸው በቃ። እንደፈለጉ ይሁኑ፣ እንደፈለጉ ይዝናኑ። በቃ ተዋቸው፣ ጊዜ ስጧቸው። ዳኒ ማያገባህ አንተ አያገባህም ዳኒ ብዙ አይዝናና አገባኝ ካላገባኝ ከዝናናለሽ አንድ ነገር አደምጪ። ዛሬ ፕሮግራም አለው ከእህቱ ጋር። የዛሬውን ፕሮግራም ከሄደ በኋላ አንቺ ጋር ይሄዳል። ፕሮግራም ጊዜ አይደለም። በቃ ቢያንስ ከቀልቡ ሲሆን እንዴ ሩታ አብርሽ እኮ ያለው ካንቺ ጋር ነው። እኛ ጋር አልወሰድነውም እኮ። ለምንድን ነው የምትፈሪው? ከኔ ጋር እንዲሆን ፈቀዳችሁለት ሲጀመር ማለት ነው። ድራማው ራሱ የህፃን ልጅ እንትን አረጉት። የህፃን ልጅ ጫወታ አረጉት ድራማው ራሱ ማለት ነው። ህግ ምን አገባው? ህግ ቦታ እንሄዳለን፣ ፖሊስ ጣቢያ እንሄዳለን የምትሉት ምን አገባው? ህግ እኮ ምንም የሚመለከተው ነገር የለም። እነዚህ ሰዎች ባልና ሚስት ነበሩ፣ ግን በመሃል ተጣሉ፣ ተፋቱ። አሁን ደግሞ መልሰው አስበው አንድ መሆን እንዳለባቸው፣ ልጃቸው ደግሞ አብሮ አንድ ላይ ሆኖ ማሳደግ እንዳለባቸው አስበው አንድ ላይ ሆኖ መብታቸው እኮ ነው። ህግ እኮ ምንም ያገባው ነገር የለም። ህግ የሚመለከተው የሰረቀ ሰው፣ የሰው ንብረት የሰረቀ ሰውን የገደለ ሰው፣ ይሄ ብቻ ነው የሚመለከተው እንጂ ህግ በባልና በሚስት መሃል ህግ አያገባው። ስለዚህ ጭቅጭቃችሁን አቆሙ። ልኡሌ ላይ ደግሞ አትጩሁ። በቃ ልኡሌ ላይ አትጩሁ። ልኡሌ ምንም ማያቅ መሰላችሁ እንደ ያቃል፣ በደንብ ያቃል። እንኳን ተወልዶ ይቅርና ሆድ ውስጥ እንኳን እያሉ ህጻናቶች ያቃሉ፣ በደንብ ያቃሉ። በቀጥታ አማርኛና በግልጽ ተናግረን ምንድነው ሰላም የነሳነሽ? አብረሽ ጤንነቱ እንዲመለስ አብረሽ ጤንነቱን እንመለስ እናድርግ። ባንነው ነው ሰላም ነሳችሁ። አብረሽ ደህና እንዲሆን እናድርገው። ባንነው ሰላም የምንነሳው ደህና ነው። ጤንነቱ ከተመለሰ ኦሬዲ ሰላም እንደሚነሳ ስለምን እኔ እኮ መቻመመው አንቺ መቻመመው ያለሽ ደግሞ ያገባሽ ይወሰዳችሁበት ነው። አትቀሳስሪ። ለምን ነው ማለት አንተ ልባለ አብርሃም ይዞት ይላል። ሰማኛ አብርሃም ልብነት ይራሳየ በእናት ልጅ ማለት ነው። ኤፍሬም ተረጋጋ። ኧረ ተው በፈጠራችሁ። ህፃኑ ነው የሚያሳዝነው። ጌታ ልኡሌ ነው የሚያሳዝነው። ሀቢብቲ ደግሞ ናፍቀህን ነበረ። ልኡሌ ጌታን ናፍቀኸኝ ነበረ። እኔ እንኳን መጣህልኝ። ግን አንዱ በዚህ ይጮህበታል፣ አንዱ በዚህ ይጮህበታል። ምንም የምትፈራ ነገር የለም። ሩታ ጀግና ናት። ምንም የሚያስፈራት ነገር የለም። አንቺ ደግሞ እሷ ላይ በቃ ጣትሽን መቀንሰር፣ እሷ ላይ መላስሽን በቃ እንደፈለገ መጮህ ለመደ። በቃ ስርዓት ይኑርሽ ቡዜ፣ በቃ ስርዓት ይኑርሽ። አብርሽ ባለፈው ራሱ ተናግሮሻል። ሚስቴን አትናገሪብኝ ብሎሻል። በቃ በዚህ ልክ አትናገሪያት፣ በቃ ሩታን በዚህ ልክ አትናገሪያት ብሎሻል። ስለዚህ ለምንድነው ስርዓት ማይኖርሽ ቡዜ? ለምንድነው ስርዓት ማይኖርሽ? ምን ሆነሽ ነው እንዴ? ምን ነው እኔ ነኝ አምጬ ወለድኩት አልሽ? እሳ አብርሽ ወንድምሽ ነው እንጂ በቃ
እውነት ነው ጉዜ ይሄ ነገር ይሄ ልጅ ጤናው ልክ አይደለም ማለት እናንተ ታይቷችኋል አይደል? የት እንውሰደው? እሺ የተመቻችሁ ቦታ እንሂድ ትይ ነበር ወይ ደግሞ ሙሽን የፈለኩትበት እንሂድ ትይ ነበር። ሁለቱንም ማለት ግን አንቺ ፍርሃት ስላለብሽ ነው ማሻሸን የምትፈልጊው። ልጅም አይደለም ሁለቱንም አይደለም ማደረግ ልመልስ ወልባው ጉዜ ማለት ነው። ተከብረሽ ብትቀመጭ ይሻላል። እንደ ኤዱ አሁን ታናሽ እህትሽ እንዴት ረጋ ያለች ክብር ያላት እንደሷ ተከብረሽ ብትቀመጭ ይሻልሻል። እንደ ሃይሚ ራሱ ስርዓት ያላት ክብር ያላት ሃይሚ ራሱ እንደ ሃይሚ ተከብረሽ ብትቀመጭ ይሻልሻል። ተንጣጣሽብንሳ ፋንድሻ ሆንሽብን እንጂ ፋንድሻ እንዴ ነሽና ታላቃችን እህታችን ናት። እሺ ብለህ መታዘዝ ይመስል አንተ እነሱ ና ስላሉ ብቻ የምትሄደው ከመጀመሩ ምን አይነት ባህሪ ነው ይሄ? እንዴ እኛ አሁን ወይ ከሩታ ጋር መታረቅ ወይ ሰላም መሆኑ ጉዳያችን እሱ አይደለም እኮ እኛ አንተ ደህና አይደለህም እኮ ይኸው ደህና ነኝ ብሎ ለምን አትፋቷችሁ? የሶስት ዓመት ልጅ እኮ የምትሰረቅ ነው የምትመስለው። ሲያሳዝኑ ይውሉ ልጄን አባት አፈር ልብላለሁ አባቴ አንበሳዬ እዚህ ድራማ ውስጥ አንተም ጨመሩ